ሄርሜላ እንግዲህ ከሀገር ልትወጣ ነው ማለት ነው። ወደ ውጭ ሀገር ልትሄድ ነው። በቃ እኔ አልፈልግም፣ አብርሽ ምንም አይወደኝም፣ እኔ በጣም ብዙ ሰው እየተናገረኝ እየሰደበኝ ይገኛል። እኔ ወደ ውጭ ሀገር መሄድ አለብኝ። ካሁን በኋላ ራሱ ኢትዮጵያ ውስጥ መሆን አልፈልግም ስትልም ሄርሜላ ተደምጣለች ማለት ነው። እንግዲህ አሁን ልብሷን ሰብስባ ወደ ውጭ ሀገር ልትሄድ ነው። ያው ይሄ አሪፍ ሀሳብ ነው። ለምን ብትሉ ያው አብርሽ ሩታን ነው የሚወደው፣ ከሩታ ጋር ነው መሆን ይፈልገው። ስለዚህ እሱ ከሩታ ጋር መሆን አለበት እንጂ እሷ ደግሞ በግድ እኔ ጋር ሁን እያለች ትገኛለች። አብርሽ ደግሞ እኔ የምፈልገው ሩታን ነው፣ እኔ የምፈልገው ሩታን ጀግናዋን ቆራጧን ነው ብሎ ተናግሯል ማለት ነው። እንግዲህ ሄርሜላም ይሄንን ሰምታ በጣም ብዙ ነገር አድርጋ ነበር። በነ ዳኒ በነ ሜሪ በነ ቡዚ ራሱ በጣም ብዙ ነገር ወደ አብርሽ ወደ እሷ እንዲሄድ በጣም ብዙ ነገሮችን እያደረገች ነበር። ነገር ግን አብርሽ አልሰማሽም ስላላት እንግዲህ ተስፋ ቆርጣ ወደ ውጭ ሀገር አሁን ልትሄድ ነው ማለት ነው። ይሻላታል ውጭ ሀገር ሄዳ የራሷን ህይወት ብትጀምር ይሻላታል። እና አብርሽ እነ ሩታን ትታ የራሷን ህይወት እዛ ብትጀምር በጣም ጥሩ ነው እንላለን። እነ ሩታም እንግዲህ በሰላም በፍቅር ልጃቸውን እያሳደጉ ይኖራሉ። በጣም ደስ የሚል ዜና ነው ዛሬ ይዤላችሁ የቀረብኩት። በጣም ደስ ይላል ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።